ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ ተመልሻለሁ ማለት ነው። ዛሬ ማነብላችሁ ወይም ደግሞ የማሳያችሁ አጫጭር ቃላቶችን ይሆናል። አጫጭር ፊደል የሚመሰረቱ ቃላቶች የሰውነት ክፍሎችን ምን አይነት ድምጽ እንዳላቸውና ምን አይነት ቃላቶች እንደሚጠሩ አብረን እናነባለን ማለት ነው። እናንተ እኔ ጋር በመለማመድ የሰውነት ክፍሎቻችን ስማቸውን በደንብ አድርጌ አስነብባችኋለሁ። ቪዲዮውን ላይክ እና ሼር በማድረግ እስከመጨረሻ ደግሞ አብራችሁ በመቆየት አላስረዝምባችሁም። አብረን እንለማመዳለን እናነባለን ማለት ነው። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆዩ። እሺ ተመልሻለሁ። አነብላችኋለሁ። ማነብላችሁ ወደ ታች በቀይ የጻፉት አለ መጀመሪያ ላይ፣ ከዛ በጥቁር ወደ ታች አሁንም፣ ከዛ በአረንጓዴ መልክ የጻፉት አለ፣ መጨረሻው በጥቁር አረ የጻፉት አለ እና ወደ ታች ነው ማነብላችሁ። አብራችሁ ከኔ ጋር በማንበብ በመለማመድ እስክሪብቶና ደብተር ይዛችሁ ደግሞ እየጻፋችሁ ተለማመዱ ማለት ነው። እንግዲህ መጀመሪያ ላይ ያለው ሁለት ፊደሎች ናቸው። የረና የሰ ፊደል ናቸው። በአንድ ላይ ምን ይላሉ? ራስ የሚል ቃል ይኖራቸዋል ማለት ነው። ራስ የሚል ቃል ይኖራቸዋል። ራስ የሚለው እንግዲህ የረና የሰ ፊደል ነው፣ ሁለቱ ፊደል ማለት ነው። ራስ ስንል የረን ፊደል አራተኛ እየጠራን ነው። ሰን ደግሞ ስንል ስድስተኛዋን የሰን ፊደል እየጠራን ነው ማለት ነው። በአንድ ላይ ራስ የሚል ትርጉም ያለው ቃል አነበብን። ራስ የሚል ራስን እየጠራን ነው ማለት ነው። የረና የሰ ፊደል ራስ የሚል ቃል ይኖራቸዋል። ቀጥሎ ደግሞ ሁለት ፊደል ነው። ይሄም የሃና የደ ፊደል ነው አይደል? በአንድ ላይ ሆድ ብላችሁ ነው የምታነቡት። ሆድ የሃ ሆ ነው፣ የደ ድ ነው። በአንድ ላይ ሆድ የሚል ትርጉም ያለው ቃል ይኖራል። ሆድ የሚለውን የሚገልጽልን ወይም ደግሞ የሚጠራልን ቃል ነው ማለት ነው። ሆድ የሚለውን ሆድ። ቀጥሎ ደግሞ ዳሌ ይላል ማለት ነው። ዳሌ የደ ፊደል ዳ ነው፣ የለ ደግሞ ሌ ነው። አምስተኛው ማለት ነው። ሁለት ፊደል ነው ግን የደና የለ ፊደል ነው። በአንድ ላይ ዳሌ ይላል ማለት ነው። ዳሌ ዳ ስንል አራተኛ እየጠራ ነው። የደን ፊደል አራተኛውን ምን እያለ ነው? ዱ ዲ ዳ የምትለዋን እየጠራን ነው ማለት ነው። ለን ደግሞ አምስተኛዋን እየጠራን ነው። ለ ሳይሆን ሌን እያለ ነው የምንጠራው። ስለዚህ ዳሌ ይላል ማለት ነው። ዳሌ። ኦኬ። ከዛ ቀጥሎ እጅ ይላል። እጅ ሁለት ፊደል ነው። ይሄም የአና የጀ ፊደል ነው አይደል? ግን እጅ ነው ያለን፣ አ ሳይሆን ነው ያለው። ምክንያቱ ስድስተኛ ፊደል ስለሆነ የአ የጀም ስድስተኛ ነው። ወይም የጀ ደግሞ ጂ የሚል ድምጽ ነው የሚኖረው። በአንድ ላይ እጅ ይላል ማለት ነው። እጅ ይላል። ቀጥሎ ትከሻ ይላል ማለት ነው። ይሄ ደግሞ ትከሻ የሚለው ደግሞ ሶስት ፊደል ነው። ትከሻ የተ የከ የሸ ፊደል ነው አይደል? በአንድ ላይ ትከሻ ይላል ማለት ነው። ትከሻ ይላል ማለት ነው። የተ ፊደል የከ ከዛ የሸ ፊደል። ስንተኛው ድምጽ ከሆነ የተ ት ነው፣ የከ ደግሞ ክ ነው። ስድስተኛ ነው ማለት ነው። የተና የከ ፊደል ስድስተኛ ላይ የሚገኝ። የሸ ግን አራተኛው ናት። እግሯ ረጅም ሲሆን ሻ አለምትሆነው አራተኛ ድምጽ ነው የምትሆነው። በአንድ ላይ ትከሻ የሚል ትርጉም ያለው ቃል የትከሻን የሚጠራልን አነበብን ማለት ነው። እሺ መጨረሻ ላይ ደረት ይላል። ደረት ይላል። የደ የረና የተ ፊደል ሶስት ፊደል ነው። ይሄም ደረት ይላል ማለት ነው። ደረት የደ ፊደል የረ ፊደል የተ ፊደል በአንድ ላይ ደረት የሚል ትርጉም ያለው ቃላቶች አነበብን። ደረትን የሚጠራልን ደረት የሚል። አሁን ያነበብን የሰውነት ክፍሎች ናቸው ሁሉም። ምን አለን? መጀመሪያ ላይ ራስ፣ ከዛ ሆድ፣ ከዛ ዳሌ፣ ከዛ እጅ፣ ከዛ ትከሻ፣ ከዛ ደረት ብለን አነበብን ማለት ነው። በቀይ የጻፉት። ቀጥሎ ያለው ደግሞ የምናነበው በጥቁር ያለውን ደግሞ አሁንም እናነበዋለን። መጀመሪያ ላይ ያለው አንገት ይላል። አንገት ይላል። አንገት የአ ፊደል የነ የገና የተ ፊደል ነው። አራት ፊደል ነው። ይሄ ደግሞ ምን የሚል ቃል አለው? አንገት የሚል ቃል አለው ማለት ነው። አንገት የአ የነ የገና የተ ነው። አንገት ይላል። አንገት። ቀጥሎ ደግሞ ወገብ ይላል። ወገብ ይላል። ይሄ ደግሞ ወገብ የሚለውን ሰጠን። ሶስት ፊደል ነው። የወ የገና የበ ፊደል በአንድ ላይ ወገብ የሚል ትርጉም ያለው ቃል አነበብን ማለት ነው። ወገብ የሚል የወ የገ ከዚያ የበ ፊደል ብን ስድስተኛዋ ናት ማለት ነው። ቅጥላ ሲኖረው ወይም ደግሞ ከእግሩ አጭር ሲሆን የሆነ ምልክት ካለው ድምጹን ይቀይረዋል። ከመጀመሪያው ውጭ ነው የሚያደርገው። የመጀመሪያውን ድምጽ ሳይሆን መልሶ የሚጠራ የተለየ የተወሰነ ድምጹን የሚቀይር ድምጽ ይኖረዋል ማለት ነው። ያን በመረዳት ማንበብ
ወገብ ይላል። ቀጥሎ ደግሞ እግር ይላል። ይሄ ደግሞ እግር ይላል። እግር የሚለው እንግዲህ የአ የገ የረ ፊደል ሶስቱ ፊደሎች እግር የሚል ትርጉም ያለው ቃል ይኖራቸዋል። እግር የሚል ማለት ነው። የአ ነው፣ የገ ግ ነው፣ የረ ር ነው። ሶስቱ ፊደሎች ስንተኛ ድምፅ ናቸው? እነዚህ ስድስተኛ ላይ ነው የሚገኙት ሁሉም ሶስቱ የአ የገና የረ ፊደል እግር ይላል ማለት ነው። ቀጥሎ ደግሞ ክንድ ይላል። ክንድ ይላል። ይሄ ደግሞ ክንድ የሚለው ደግሞ የከ የነና የደ ፊደል ነው አይደል? እነዚህም ሶስት ፊደሎች ናቸው። ክንድ የሚል ቃል ይኖረዋል። የከ የነ የደ ስድስተኛ ድምፅ ክ ነው የምትሉ፣ የነንም ን ነው የምትሉ፣ የደንም ድ ነው የምትሉ በአንድ ላይ ክንድ ይላል ማለት ነው። በመቀጠል ጀርባ ይላል። ይሄ ደግሞ ጀርባ ይላል። ጀርባ የሚለው ደግሞ የጀ የረና የበ ነው። ጀና ረ የጀ መጀመሪያ ነው። የረ ር ነው ስድስተኛ። የበ ባ ነው አራተኛ። እቺ አራተኛ ነው። የጀ መጀመሪያዋ፣ የረ ር፣ የበ ባ አራተኛው ጀርባ ይላል ማለት ነው። ጀርባ። ቀጥሎ ጡት ይላል። ጡት ይላል። ይሄ ደግሞ ጡት የሚለው ሁለት ፊደል ነው። የጠ ጡ ነው ሁለተኛ፣ የተ ደግሞ ት ነው ስድስተኛ። ጡት በአንድ ላይ ስታነቡት ጡት ይላል። እንደዛ ይቅር ያደረጋችሁ መለማመድ። አሁንም ይህም የሰውነት ክፍሎችን ነው ያነበበን። ከመጀመሪያው ጀምሬ ሳነብላችሁ አንገት፣ ከዚያ ወገብ፣ ከዚያ እግር፣ ከዚያ ክንድ፣ ከዛ ጀርባ፣ ከዛ ጡት የሚል አጫጭር ቃላቶችን የሰውነት ክፍሎችን አነበብን ማለት ነው። አሁን ደግሞ ምን ሄደው በአረንጓዴ የጻፉትን ይሆናል ማለት ነው። በአረንጓዴ የጻፉት ደግሞ መጀመሪያ ላይ ጭን ይላል። ሁለት ፊደሎች ናቸው። ጭን የጭና የነ ፊደል ነው። ጭን ነው የሚለው ጭን። እንግዲህ ጭን የሚለው የጨጭ ነው፣ የነ ን ነው። ሁሉም ስድስተኛ ድምፅ ናቸው። ጭን ይላል ማለት ነው። እንቀጥል። ከዛ ደግሞ አፍንጫ ይላል። አፍንጫ ይላል። አፍንጫ የአ ፊደል የፈ ፊደል የነና የጨ ፊደል ነው። በአንድ ላይ አፍንጫ የሚል ትርጉም ያለው ቃል አነበብን። አፍንጫ የሚል አራት ፊደል ነው። የአ ከዛ የፈ ከዛ የነ ከዛ የጨ ፊደል ስንተኛ ድምፅ ነው? የአ መጀመሪያ ነው። የፈ ፍ ነው ስድስተኛ፣ የነ ስድስተኛ ነው። የጨ ደግሞ አራተኛ ነው። አንድ እግሩ ረጅም በዚህ በኩል ከሆነ አራተኛ ነው የሚሆን። አፍንጫ ይላል ማለት ነው። ቀጥሎ ደግሞ ግንባር ይላል። ግንባር የገ የነ የበና የረ ፊደል በአንድ ላይ ግንባር የሚል ትርጉም ያለው ቃል አነበብን። ግንባር የሚል የገ የነና የበና የረ ፊደል የገና የነ ስድስተኛ ድምፅ ነው። ግ ነው የሚል የነም ን ብላችሁ ነው የምታነቡት። ገ ሳይሆን ግ ብላችሁ፣ ነ ሳይሆን ን ብላችሁ። የበ ደግሞ በ ሳይሆን ባ አራተኛ። የረ ር ነው ስድስተኛ። ግንባር የሚል ትርጉም ያለው ግንባርን የሚገልጽልን ቃል አነበብን ማለት ነው። ኦኬ አብራችሁ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። እንደዚህ ያደርጋችሁ ማንበብ እና መለማመድ አለባችሁ ማለት ነው፣ ከኔ ጋር አብራችሁ በመጥራት እሺ። ከዛ ቀጥሎ ምላስ ይላል። ደግሞ ምላስ ይላል። ምላስ የሚለው ደግሞ የመ ም ነው፣ የለ ላ ነው አራተኛ፣ የሰ ስ ነው ስድስተኛ ማለት ነው። ከዛ በአንድ ላይ ምላስ የሚል ትርጉም ያለው ቃል እናነባለን። ምላስ የሚል ትርጉም ያለው ቃል እናነባለን ማለት ነው። ምላስ የሚል የመ የለ የሰ ፊደል ማለት ነው። ምላስ። ቀጥሎ ደግሞ ጀሮ ይላል። ጀሮ የሚለው ደግሞ የጀ የረ ሮ መጨረሻ ነው። ጀሮ ይላል ማለት ነው። ሁለት ፊደል ማለት ነው። ጀሮ የሚለው ሁለት ፊደል ብቻ ነው። ጀሮ። እሺ ከዛ አገጭ ይላል መጨረሻ ላይ ያለው አገጭ የሚለው ደግሞ የአ የገ የጨ ፊደል ነው። ሶስት ፊደል አገጭ። ጭ ብቻ ስድስተኛ እንጂ የአና የገ መጀመሪያ ድምፅ ነው። አገጭ ይላል ማለት ነው። እንዲህ ያደርጋችሁ መለማመድ ስታደርጉት በደንብ ይገባችኋል ማለት ነው። ኦኬ እስኪ ሳነብላችሁ አብራችሁ ከኔ ጋር አንብቡ። ፈጣን ብዬ ሳነብላችሁ እንደተለምዱት ወይም ደግሞ ደግማችሁ ስታነቡት ደግሞ አሁን አብረን መጀመሪያ ነበርነው ቀጥላችሁ ስታነቡት በደንብ ግልጽ ይሆንላችኋል። ጭን ከዛ አፍንጫ ግንባር ምላስ ጀሮ አገጭ የሚል ትርጉም ያለው ቃላቶች የሰውነት ክፍሎችን በደንብ አድርጌ አነበብኩላችሁ ማለት ነው። ኦኬ እንቀጥል።
አሁን መጨረሻው ላይ ደርሰናል። ይሄንን አንብበን እንጨርሳለን። በጥቁር የጻፉት መጀመሪያ ላይ ያለው ጉልበት ይላል። መጀመሪያ ላይ ያለው ጉልበት ይላል ማለት ነው። ጉልበት የገ ጉ ነው። የለ ል ነው። የበ ከዛ የተ በአንድ ላይ ጉልበት ጉልበት ይላል ማለት ነው። ጉልበት ጉ ሁለተኛው ድምጽ ነው። ል ስድስተኛ ነው። የበ ከዛ የተ ት ጉልበት ይላል ማለት ነው። ቀጥሎ አፍ ይላል። ይሄ ደግሞ አፍ 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 የሚለው ሁለት ፊደል ብቻ ነው። አና የፈ ፊደል ነው አይደል? አፍ የፈ ፍ ነው ስድስተኛው። አፍ ብላችሁ ስትጽፉ ወይም ስታነቡት አፍ የሚለው ቃላቶች እነዚህ ናቸው ማለት ነው። እሺ ቀጥሎ ደግሞ ጥርስ ይላል። ጥርስ ይላል። ጥርስ ጥርስ የሚለው ሶስት ፊደል ነው። የጠ የረና የሰ ፊደል በአንድ ላይ ጥርስ ይላል ማለት ነው። ጥርስ ጥርስ ይላል ማለት ነው። ቀጥሎ ከንፈር ይላል። ደግሞ ከንፈር ከንፈር የሚለው አራት ፊደል ነው። የከ የነ የፈና የረ ነው። ከመጀመሪያ ነው። ን ስድስተኛ የፈ መጀመሪያ ከዛ ረ ስድስተኛ ከንፈር ይላል ማለት ነው። ኦኬ ቀጥሎ አይን ይላል። ደግሞ አይን አይን ስትሉ ሶስት ፊደል ነው። የአ የየ እና የነ ፊደል በአንድ ላይ አይን ይላል ማለት ነው። ይቺ የየ ፊደል ናት። ይ ነው ስድስተኛዋ የነ ን ናት። አይን ይላል ማለት ነው። መጨረሻ ላይ ያለው ጉንጭ ይላል። ጉንጭ ይላል። ይሄ ደግሞ ጉንጭ የገ ጉ ነው። የነ ን ነው። የጨ ጭ ነው። ጭ ስድስተኛዋ ጉንጭ የሚል ትርጉም ያለው ቃል አነበብን ማለት ነው። እንዲህ እያደረጋችሁ መለማመድ። ዛሬ ያሳየኋችሁ የሰውነት የአካል ክፍሎች ስማቸውን አንድ በአንድ እየጠራሁ ነው ያነበብኩላችሁ ማለት ነው። በደንብ ግልጽ ነው። ቪዲዮውን እየመላለሳችሁ ብታዩት በደንብ ትጠቀሙበታላችሁ ማለት ነው። እሺ ደግሜ ላንብብላችሁ። ጉልበት እሺ ከዛ አፍ አፍ ጥርስ ጥርስ ከንፈር ከንፈር አይን አይን ጉንጭ ጉንጭ የሚል አጫጭር ቃላቶችን የሰውነት ክፍሎችን አንብቤላችኋለሁ። ከተመቻችሁ ላይክ እና ሼር በማድረግ ተባበሩኝ ማለት ነው። ላይክ ሼር ስታደርጉ ለሌሎች ጓደኞች ይደርሳል። እኔም እበረታታለሁ፣ ሁሌም እሰራላችኋለሁ ማለት ነው። እንደዚህ ያደርጋችሁ ብትለማመዱ አማርኛ በቅርቡ ማወቅና ማንበብ ትችላላችሁ ማለት ነው። ለበለጠ ግን ከታች በማስቀምጠው ስልክ ላይ ደውላችሁ መጠየቅ መማር ከፈለጋችሁ ደግሞ እናስተምራለን ማለት ነው። በቅርቡ እንድትማሩ እንድታውቁ እኔ አግዛችኋለሁኝ። ጠይቁኝ ማለት ነው። ደውላችሁ በኢሞ በቴሌግራም በዋትስአፕ እናንተ በምትፈልጉት ፕላትፎርም ደውላችሁ ማዋራት ትችላላችሁ። የዛሬ ቪዲዮዬ ይሄን ይመስል ነበረ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው